ሰላም ጓደኞቼ፣ በጣም የሚያስቅ የልጅነቴን ታሪክ ልንገራችሁማ። እኔ ምነግራችሁ አለሽ አንቺ? እሺ መጀመሪያ የልጅነት ነው። ሁሉም ሰው አለ የልጅነት ታሪክ ባይዘዌ እኔም አለኝ ጋይስ። ምን አደረኩ መሰለሽ? እሺ ትምህርት ቤት የሱሪ አርጋችሁ ነው ተባለ። በገጠር ሱሪ አልነበረም። እሺ አሁን ሮጥ የአባቴ ሱሪ ታጥቄ አስሬው ስፖርት ትሰራላችሁ ሴቶቹ ሱሪ አርጋችሁ ነው ተባለ። እሺ የአባቴ ሱሪ አርጌ እንደዚህ ሄዳለሁ። ለካ አላየሁትም፣ መሀሉ ተቀጥቷል። እግራችሁ አሱ ሲባል ለካ ቂጤ ይታያል፣ ከስር ፓንት የለም። እሺ ይሄ ማን ሱሪ ነው ሲባል የአባቴ። ይሄ ወንድ ቆለጥ የለካ ሱሪ አርጋ መጣች። በቃ ትምህርት ቤት አቆምኩ በእነሱ የመጣ የወንድ ቆለጥ የለካው ሱሪ አርጋ መጣች እያሉ ልጆች አሳበዱኝ። አፈርኩ፣ ቀረሁ፣ በንዴት ቀረሁ። ጨረሽ? ጓደኞቼ እናንተም የልጅነት ታሪካችሁን እስኪ በኮሜንት ጻፉልኝ።